ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዳጣ ክፍል 71 ይዘን ከተፍ ብለናል ማለት ነው። እንዴት ነው በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ደብዳቤውን ይኸው ልታነበው ስትል ኤቢ አጅሯ የጀርመን ውሻ ማለት ነው አነፍንፋ ወረቀቱን ሊከፍቱ ሲሉ ማለት ነው ካሜራዋን ደቅና እየተከታተለቻቸው ነበረ። እንግዲህ ዳጣ ሆየም ንቁ ስለሆነች ማለት ነው ማን ነው እየተከታተለን ያለ ብላ ተነስታለች ማለት ነው። እሷም ባላየ ቀስ ብላ ሹክክ ብላ ወጣለች ወደ ፎቅ ማለት ነው። ደረጀና እንግዲህ ኤቢዬም እንግዲህ ደረጃው ጋር ተደብቃለች ማለት ነው። አመለጠች። ሳያዩዋት ቀሩ። አላዩኝም ብላ ነው ያሰበችው፣ ግን አላዩዋትም ማለት ነው። በቃ ይቅርብን፣ ዛሬ ማንበቡ ይቅርብን አለች ማለት ነው። እንግዲህ ደረጀም ኤቢዬ ሆየም እንግዲህ ተከትላ ሄዳ ማለት ነው። ናታል የት እንዳስቀመጠው ተከትላ ሄዳ አይታለች ማለት ነው። ወዶቼ ናታል በሩን ቆልፎላት ሲወጣ ማለት ነው ይቺ የጀርመን ውሻ ተክለፍልፋ እየሮጠች ሲወጣላት እየሮጠች እየመጣች ነው ማለት ነው። ከዛ በኋላ ኩሽና ማርቲም ኩሽና ምን እንደምታረግ እንጃ ግጥም አድርጋ ይዛታለች ማለት ነው። የት ልትሄጂ ነው? የት ልትሄጂ ነው ስትላት እማዬ አንቺስ የት ልትሄጂ ነው አለቻት ማለት ነው። በጣም ነው እንትን ያለችው የደነገጠችው። ምን ሆነሽ ነው? ምን ሆነሽ ነው እማዬ አንቺስ ምን ሆነሽ ነው? ቆይ እያለች ነው ማለት ነው። የምፈልገው ነገር አለ አባዬ ግን ምን ሆኖ ነው? ምን ሆኖ ነው የማይነግረኝ እያለች ነው ማለት ነው። በጣም ተናዳለች። እሷም በጣም ነው የተናደደችው። ለምንድን ነው እንደዚህ የምትሆኝ? ለምንድን ነው የማይነግረን አባዬ ያለበትን ችግር ግን እያለች ነው ማለት ነው ልጅቷ። የኤቢ አፍቃሪም ይኸው በር ላይ መጥቶ ያለቅሳል ማለት ነው። እሷ በጣም ተናዳለች ማለት ነው። ኤቢ በጣም እየተናደደች ነው ማለት ነው። ፈትሻለ አተዋለ ያለበትን ቦታም አተዋለ ማለት ነው። በጣም ተናዳለች። እንዴት የታርጎት ነው እያየሁት ነበር እንዲያስቀምጠው ካላየውማ እሞታለሁ። እንደው እኔ ማን መሆኔን እንደሆንኩ እኔ አውቃለሁ ብላለ። ቆልፎባት ሄደ ማለት ነው ውዶች። ቁልፍ አረገባት ማለት ነው። ጭራሽ ከኔ ደብቆ ለዳጣ ሊያሳያት እኔ ማን ስለሆንኩኝ ነው። ለምንድን ነው ታያለህ አሳያለሁ እያለችው ነው ማለት ነው። ቆይ እነዚህ ደግሞ ምን አባታቸው ይሰራሉ እያለች እየወረደች ነው ማለት ነው። አፍቃሪ ተብዬው የው 24 ሰዓት እሷ ግቢ ነው የሚውለው ማለት ነው። በጣም ተናዳለች እሷ። እንግዲህ የሆነ በቃ የምታደርገው ነገር አታውቀውም ማለት ነው። ተከትላ ወርዳ በጥፊ ብላታለች ማለት ነው ልጅቷን። የውሃ ጓደኛ ደግሞ እናትና አባቷ ስለተለያዩባት ማለት ነው የሚያዋያትና የሚያወራት ትፈልጋለች ማለት ነው። እሱም በጣም ተናዷል ማለት ነው። ሁሌ የኔን ችግር ማትረዳልኝ ለምንድን ነው እንደዚች ያለች ያፈቀርኩ ብሎ በጣም ተሰምቶታል ማለት ነው። ደረጀም እንግዲህ ሳሚን ቀጥሮታል ማለት ነው። ና ብሎ ቀጥሮ እኔ ምልህ አንተ አንድ ጊዜ ተሳሳትክ፣ አንዴ ተሳሳታለህ፣ ሁለተኛ ተሳሳታለህ። ዓለም እንደው ጎደሎ ናት። ሁሌ እንደተጨነቅ ነው። አየው አባዬ እንዳትጨነቅ አንተ መቼም እንደው አይሞላም፣ መቼም ሁኖም አያውቅም አለው ይለዋል ማለት ነው ደረጀ። በቃ ችግር የለውም አትጨነቅ፣ ሰው አርፎም አያውቅም፣ ሁሌም እንደተጨነቀና እንዳሰበ ነው። የሰው ልጅ ሲሞት ብቻ ነው የሚያርፈው ይላል ደረጀ ማለት ነው። በጣም ስለተሰማው በጣም ስላለው ማለት ነው። ማርቲም እንግዲህ በባሏ እርግጠኛ ሆና ተማምናለች ማለት ነው። ምንም ቢመጣበት ደረጀ ምንም ማለፍ ይችላል እያለች ነው ማለት ነው። ምክንያቱም የራሷን የምታውቀው ራሷ ስለሆነ ማለት ነው። እሷ የእናትና ልጅ ፍቅር ከዳጣ ጋር ወሬያቸውን እሽክም እያረጉ ነው እያለ ማለት ነው። ውዶች በጣም ነው ደስ የሚለው። ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ ውዶች። እና በጣም ነው ደስ የሚለው። ምን እንደሚሆን አይታወቅም። ደረጀም ራሱን እየወቀሰ ነው። ራሱን በቃ አለ አይደለ የሆነ በቃ እየተሰማው ነው። እና የዚህ ፊልም እንትን በጣም ነው የሚያጓጓው መጨረሻው ምን ይሆን ማለት ነው። ይህ በሩ ተቆለፈባት። አንድ ሰው ተተቆለፈበት ያንን ነገር አትንኩ ከተባለ ለምንድን ነው ማይተው? ለምንድን ነው ማይተው ነው? አሁን የዚች ልጅ ነገር እውነት አላት፣ በእርግጥ እውነት አላት።
ግን ለምንድን ነው ማተው? ለምንድን ነው ማታርፍ? ለምንድን ነው ልትወ ብላ የማተው? እንደዚህ ያለ ሰውማ አለ፣ በማያገባው የሚገባ በሰው ህይወት ገብቶ የሚበጠብጥ የሰውን ኑሮ የሚበጠብጥ እንደዚህ ያሉ ሰዎች ናቸው። የራሷን ላይፍ የራሷን ኑሮ እንዳትኖር እንዲወዳት ማድረግ ነው ያለባት። ወደ እሱ እንዲሳብ ወደ እሷ እንዲሳብ ነው እንጂ ማድረግ ያለባት ማለት ነው። እሷ እሱን እየተከታተለ የሰዎቹን ምስጢር በማውጣት የሰዎቹን ችግር በማውጣት አይደለም። ግን እንደሷ ያሉ ሰዎች ስንት ሰዎች አሉ። 1 ሰዓት 2 ሰዓት ነው የምትፈጀው መኝታ ቤት ገብታ ማለት ነው። 1 ሰዓት 2 ሰዓት ቁልፍ እየፈለገች ቁልፉን ፈልጋ ያንን ከፍታ ያንን ምስጢር እስከምታወጣ ይሄ ምስጢር የእናቷ የአባቷ የእህቷ የሁሉ ነገሯ የእሷ የህይወቷ ምስጢር ነው። ይሄ ምስጢር አወጣች አጋለጠች ማለት አባትና ልጅ ይለያያሉ ማለት ነው። አባትና እናቷ እሷ ምንም አይመስላትም። ወላ ለልጇ ራሱ አትጨነቅ፣ ለአባቷ ራሱ አትጨነቅም። ገደል ቢገባ ራሱ ምንም አይመስላትም ማለት ነው። እና እኔ አላቅም ብቻ ውዶች፣ ይሄ ነገር በጣም የበዛ ነው። አፍቃሪም ሆነ ወዳጅም ሆነ አታገኝም፣ መቼም አታገኝም። እንደዚህ ያለ ሰው አይመለከተውም። የራሱን ኑሮ ትቶ ስለ እናንተ ኑሮ የሚያጨበጭብ ስለ እናንተ ኑሮ በቃ ለምን የዛ ሰው ምስጢር አልወጣም? አባቱን አንገት ለማስደፋት እህቱን አንገት ለማስደፋት የሚጥር ሰው በጣም ከባድ ነው። የማታረገው ነገር የለም። የማታረገው ማለት ነው ቤት አልቀራት፣ መጽሐፍ አልቀራት፣ ምን አልቀራት፣ ስለ እሷ ቀንም ሙሉ ቢወራ አያልቅም ማለት ነው። በቃ ልትሞት ነው፣ በቃ ልትሰቀል ነው። በቃ እንዶ በቃ በሩን እየጎረጎረችው ነው፣ ቁምሳጥኑ እየጎረጎረችው ነው። ማርቲና ዳጥዬ ደግሞ ፋ ያለ ወሬ ይዘው በጣም እያወሩ ነው ማለት ነው። አፍቃሪው የህንድ አምላኪ ጸሎት አምላኪ ትለዋለች ኤቢ። ይሄው ያለቅሳል፣ በር ላይ ቁጭ ብሎ ያለቅሳል። ዝም ብሎ መፍትሄም አጥቷል ማለት ነው። እና በጣም ነው የሚያስጠላው ይሄ ነገር። በጣም የሆነ እንደዚህ በቃ ፈልፍሎ ስለ ሰው ፈልፍሎ ማወቅ የሚፈልግ ሰው ያሳፍራል በጣም። እንደዚህ ያለ ልጅ ባይወለድ የሚያስብል ሰዓት አለ። ባይወለድ በቃ አላደል በቃ እኔ እንጃ አላቅም። እና ማርቲም እንዴት ነው ዳጣዬ እንዶ ቤተሰቦች አይናፍቁሽም ስትላት፣ አረ ለመመለስ ግራ ገብቷት በቃ ወደዛና ወደዚህ እያለች በቃ በጣም ተጨንቃ የምትመልሰው ስታጣ ናታል ከቻለ እማዬ ናታል እየመጣ ብላ አስቀየሰች ማለት ነው። ሁሌ ስለ ቤተሰቦቿ ስትጠየቅ አትፈልግም፣ በቃ ስታወር አትፈልግም ማለት ነው። አቤት ዳጣኔ ሁሌ ነገር ስትችይበት በቃ እንዴት ነው ነገሮቹን እንዴት አድርገሽ ነው የምታፈጽሚው? እንዴት አድርገሽ ነው የምታግባቢው? አለቻት ማለት ነው። ዳጣ ወደዛና ወደዚህ የምታረግ እንደ ሰካራም ነገሩን እንዳይታወቅባት ነው እንጂ ሌላ አይደለም። እና ምናለ ውሃዬም እንደሱ እንዳንቺ ብትሆን ኖሮ ይላል ናታልም። ውሃ እኮ ውሃ ናት። ውሃ በመራሻት በፈለገችው ትሄዳለች። ውሃ በተመራ ነው ይላል ትላለች። አሁን በጣም ደንግጦ ኤቪ ግን የት ሄዳ ነው እያለ ነው ማለት ነው። እሷ ግን እየጎረጎረች ነው፣ ቤቱን እያመሰችው ነው ማለት ነው። ናታልም ደጋግሞ የቤት ሄዳ ነው ብሎ ጠየቀ ማለት ነው። ምን ነው ናታል እየፈለካት እንዲ አለችው ማርቲ ማለት ነው። ምን ነው ናታል እየፈለካት ስትለው፣ አይ ማስቲካ ይዘህልኝና ብላኝ ነበር አለ። ከዛ ዳጣ ደግሞ ወደ አንተ መኝታ ቤት ነው ሄደች፣ ቆየች፣ ወደዛ ገብታለች አለችው ማለት ነው። ከዛ በኋላ በጣም ደነገጠ። በጣም በቃ ሰውነቱ ሁሉ በቃ ተንቀጠቀጠበት ማለት ነው። ከዛ ተነስቶ ወደ መኝታ ቤት እየሄደ ነው ማለት ነው። ኤቪም አግኝተዋለች፣ ወረቀቱን ይዘዋለች። ሳይደርስባት ታነበዋለች ወይስ ደርሶባት ይቀማታል? በሚቀጥለው ክፍል እናየዋለን ማለት ነው። ቤተሰቦች ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱን ማለት ነው።